ቡጋቲን ስናስብ ቀጥታ ወደ ጭንቅላታችን የሚመጣ ነገር አለ። እሱም ፍጥነት፣ ውበት፣ አግሬሲቭነስ፣ ሌጀርነቱ ነው። ግን ቡጋቲ ከዛም ያለፈ ነገር ያለው በውስጡ ብዙ አስደናቂ ነገሮች አሉት። እነሱን በዛሬው ቪዲዮ የምናይ ይሆናል። አብራችሁን ቆዩ። ዛሬ የቡጋቲ 10 አስገራሚ እውነታዎችን እናያለን። ስለ ቡጋቲ ስናስብ ያ ፓወርፉል የሆነው ኢንጂን ይመጣልናል። ግን ይህን ታውቃላችሁ? የቡጋቲ ሞተር አንድ ሙሉ ፋብሪካ ማቃጠል እንደሚችል ይሄ 2 ጊዜ ተፈጥሯል። የመጀመሪያው በ1936 ሲሆን ሁለተኛው ደግሞ በ2001 ዓ.ም ነው። እሱም የቡጋቲ ቬሮን ኢንጂንን ሲሞክሩ ነው። ግን እሳቱን ከመስፋፋቱ በፊት ተቆጣጠሩ። እሺ አሁን ደግሞ ወደ ቡጋቲ የድሮ ታሪክ ልመልሳችሁ። ቡጋቲ የተፈጠረው በ1909 እንደ ኢሮፓውያን አቆጣጠር በኢቶሪ ቡጋቲ ነው። ድሮ በዛን ጊዜ ቡጋቲ ከመኪና በዘለለ አውሮፕላንንና ባቡርን ያመርት ነበር። እናም ቡጋቲ ለመጀመሪያ ጊዜ ፈጣን ባቡር ያመረተ ተቋም ነው። እናም መገመት አይከብድም፣ ቡጋቲ ከድሮም ጀምሮ ፍጥነት ላይ ነበር ትኩረቱ። ግን በዛ ብቻ አይደለም የሚታወቀው፣ ምክንያቱም ቡጋቲ ሌክዠሪ በሆኑ መኪኖቹ ይታወቃል። ለዛም ነው ቡጋቲ በአንዳንድ መኪኖቹ ስፒዶሜትር ላይ ዳይመንድ ያደረገው። በዛም አያበቃም፣ ቡጋቲ ዲቮ ሌዲባግ የተባለውን መኪና ሙሉ የቀለም ስራውን ለማጠናቀቅ 2 ዓመት ሙሉ ነው የፈጀው። አስቡት፣ 2 ዓመት። ይሄ ብቻ እንዳይመስላችሁ፣ ምክንያቱም ቡጋቲ ሴንቴዲዮቼ የሚባለውን ምርጡን የቡጋቲ መኪና የኋላ መብራት ብቻ ዲዛይን አውጥቶ ለመስራት 6 ወር ሙሉ ነው የፈጀባቸው። በዚህ ብቻ ማረጋገጥ ይቻላል እንዴት ለመኪኖቻቸው ጊዜና ትኩረት ሰጥተው እንደሚሰሯቸው። ስለ ቡጋቲ ሲነሳ ፍጥነት መነሳቱ የማይቀር ነገር ነው። እናም ቡጋቲ ከድሮም ጀምሮ ፍጥነት ላይ ነበር ትኩረቱ። ለዛም ነው ቡጋቲ ታይፕ 35 የተባለችውን የውድድር መኪና ሰርቶ በ1920ዎቹ ብቻ ወደ 1000 ውድድር የሚጠጋ አሸንፋለች። እንደዛም ሆኖ ቡጋቲ በውድድር አመታትን አስቆጠረ። እናም ቡጋቲ ግን ከባድ አደጋ ደረሰበት። ኢቶሪ ቡጋቲ አረፈ። ኢቶሪ ቡጋቲም ከሞተ በኋላ ቡጋቲ ካምፓኒ ከፍተኛ ኪሳራ ውስጥ ገባ። በዛም ምክንያት ቡጋቲ መወዳደሩን አቆመ። ከዛም ከብዙ ትግሎች በኋላ ካምፓኒውን ማስረፍ አልተቻለም። በጣም በሚያሳዝን ሁኔታ እነዛ በጣም ፈጣን የሆኑ መኪኖች፣ ባቡሮች፣ አውሮፕላኖችን ሲያመርት የነበረ ካምፓኒ ከሰረ። ግን የቡጋቲ ታሪክ እንደዚህ አሳዛኝ በሆነ ሁኔታ ተደባብሶ አልቀረም። ምክንያቱም ቡጋቲ በ1991 ኃይሉን አሰባስቦ ቡጋቲ EB110 የሚባለውን መኪናውን አስተዋወቀ። ግን ብዙም ሳይቆይ በ1998 ቡጋቲ ለቮልስዋገን ካምፓኒውን ሸጠው። ታሪኩን አብዘውት አይደለ? ቡጋቲን ቮልስዋገን ከገዛው በኋላ በጣም ፓወርፉል የሆነ መኪና መስራት ፈልጉ ከ1000 ሆርስ ፓወር በላይ ያለውን መኪና ቡጋቲ ቬሮንን በ2005 ሰርቶ አስተዋወቀ። እሺ ወደ ዋናው ነጥባችን እንመለስ። ታሪኩን አበዛን። ቡጋቲ በቡጋቲ ቬሮን W16 ኢንጂኑን ለማቀዝቀዝ በውስጡ 10 ራዲየተር እንደገጠመች ስንቶቻችሁ ታውቃላችሁ? አዎ 10 ራዲየተር ማለት ለማታውቁት የመኪናውን ሞተር የሚያቀዘቅዝ ፓርት ማለት ነው። እናም አንዱን ራዲየተር ለመስራት 15 ሰዓት ይፈጃል። አጠቃላይ 10ሩን ራዲየተር ለመስራት ብቻ 150 ሰዓት ይፈጃል ማለት ነው፣ ለራዲየተር ብቻ አስቡት። እናም ይሄ መኪና በመጨረሻ ፍጥነት ማለትም በ400 ኪሎ ሜትር ፐር ሃወር ቢሄድ ጎማው በ15 ደቂቃ ውስጥ ይፈነዳል። ግን ይሄ ለካምፓኒው ሀሳብ አልሆነበትም፣ ምክንያቱም ሙሉ ነዳጁ በ12 ደቂቃ ውስጥ ያልቃል። እስካሁን እንግዲህ ይሄንን ቪዲዮ ካያችሁት ያለምንም ጥርጥር ተመችቷችኋል ማለት ነው። ስለዛ ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም በቀጣይ እንደዚህ ያባበደ ቪዲዮ ስለቅ እናንተ ጋር ቀድሞ ይደርሳል ማለት ነው። ስለዚህ ያን ያህል የሚያስጨንቅ ነገር የለም ማለት ነው፣ ምክንያቱም ነዳጁ ጎማው ከመፈንዳቱ በፊት ያልቃል። ግን የቡጋቲ ፊውል ታንክ
ምን ያህል ሊትር ቢይዝ ነው እንደዚህ በ12 ደቂቃ ውስጥ የሚያልቀው ብለን መጠየቃችን አይቀርም። ለዚህ ምላሹ በ12 ደቂቃ ውስጥ 100 ሊትር ነዳጅ ነው የሚያቃጥለው። በዚህ ብቻ አያበቃም። ቡጋቲ ቬሮንን በዚህ ፍጥነት ከነዳችሁት በኋላ ከእንደገና መንዳት አትችሉም። ለምን አትሉም? ሙሉ 4ቱም ጎማው ከአገልግሎት ውጪ ነው የሚሆነው። ስለዚህ 4 የቡጋቲ ጎማዎችን መግዛት ይጠበቅባቸዋል ማለት ነው። እናም የቡጋቲ 4ቱ ጎማ ዋጋ $42,000 ነው። አዎ ሰምታችሁኛል፣ $42,000 ነው። አሁን ባለው ምንዛሬ ስንመታው ወደ 5.7 ሚሊዮን ብር ይጠጋል። ይህም እንዲህ የሀገራችን ሀብታሞች በከተማው ላይ የሚነዱትን መርሴዲስ ሲ ክላስ ይገዛል። ታዲያ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እንደሚታወቀው ፍጥነትን ለመጨመር ክብደትን መቀነስ ግድ ነው። ስለዚህም ነው ቡጋቲም ይህንን አይዲያ በመከተል አብዛኛውን የቡጋቲ ሺሮንን ክፍል ካርቦን ፋይበር በማድረግ ክብደቱን የቀነሰው። እናም ቡጋቲ ሺሮን ላይ ያለው ካርቦን ፋይበር ርዝመቱ 9 ጊዜ ወደ ጨረቃ የሚያመላልስ ሲሆን ወይም 86 ጊዜ ምድርን የሚያሽከረክር ርዝመት ነው ያለው። ግን የቡጋቲ ታምራት በዚያ ያበቃም። የቡጋቲ ሺሮን ርካሹ ቨርዥን 12 ለምበርጊኒ የሚገዛ ዋጋ ነው ያለው እና በዚህ ምን ትላላችሁ? በእርግጥም በ2019 ላይ ቡጋቲ የዓለማችን ውዱን መኪና ሰርቶ በ19 ሚሊዮን ዶላር ነው የሸጠው። የመኪናው ስም ቡጋቲ ላቬቱር ኖር ይባላል። እንግዲህ ከተሳሳትኩም አስተካክሉኝ፣ አክሰንቱ ለመጥራት ስለሚከብድ ነው። እናም በምድር ላይ 10 ብቻ ነው የተሰራው ይሄ የቡጋቲ መኪና ማለት ነው። እናም ቡጋቲ ይህን መኪና ሲሰራ ሙሉ በሙሉ በእጅ ነው የተሰራው። እናም እሱም ከአንድ ወጥ ካርበን ፋይበር ነው የተሰራው። እሺ አሁን ደግሞ ቡጋቲ መጨረሻ ወደ ሰራው መኪና እንምጣ። እሱም ቡጋቲ ተርቢዮን ይባላል። ይህ መኪና ቡጋቲ ብዙ ነገሩን ቀይሮ እንዲመጣ ያደረገ መኪና ነው። እናም ቡጋቲ ተርቢዮን በዓለማችን የመጀመሪያ የሆነውን V60 ናቹራሊ አስፒሬትድ ኢንጂን የተገጠመለት ሃይፐር ካር ነው። ይህ ብቻ አይደለም፣ 1800 ሆርስ ፓወር የሚያመነጨው። ይህም ብቻ አይደለም፣ ቡጋቲ በመጀመሪያ ጊዜ ነው ሃይብሪድ መኪና የሰራው። እናም ከኤሌክትሪክ ሞተሩ ጋር 1800 ሆርስ ፓወር የሚያመነጨው። እኔ ደግሞ ከዚህ መኪና ላይ ደስ ያለኝ ነገር ቢኖር መሪው ነው። መሪው ቪዲዮ ላይ እንደምታዩት የቡጋቲ ሎጎውን አያንቀሳቅስም። በእርግጠኝነት እስካሁን ድረስ ቆይታችሁ ይህንን ቪዲዮ ካያችሁ በጣም ወዳችሁታል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ነው።